ጉዳዩን እየጨረሰን ነው እያሉ ብር ሰብስበው አሁን ቢሮ ዘግቶ ደግሞ ተሰውሯል። ቀስ እያለች ምንድነው ቢሮዎቿን እያጠፋች መውጣት ጀመረች ማለት ነው። አሁን የትኛውን ቢሮ ዝግ ነው ማለት ነው። እኛ የት እንሂድ? ተበድሬ ያለውኝ የሰው አይን ማየትም እየቻልኩ አይደለም። በኢትዮጵያ በርካታ ተቋማት ህጋዊ ፈቃድ ወስደው ወደ ተለያዩ የውጭ ሀገራት የስራ ስምሪት ላይ እየሰሩ ይገኛሉ። በዚህ ልክ ዜጎችን ወደ ውጭ እንልካለን በሚል ስም ገንዘብ ሰብስበው አድራሻ የሚቀይሩ እንዳሉ በተለያዩ በማህበራዊ ሚዲያ ላይ በተደጋጋሚ የሚሰማ ጉዳይ ሆኗል። ወደ ውጭ ሀገራት እንልካለን በሚሉት ተቋማት ተጭበርብረናል የሚሉ ሰዎች ጉዳዮቻቸውን በተለያዩ የማህበራዊ ሚዲያ አማራጮች እየወጡ ሲገልጹም የሚስተዋላሉ። ወጣት ጌታውንና ሌሎች የተጭበረበሩ ከነዚህ ሰዎች መካከል ሲሆኑ ኤማልትራ ኮንሰልታንሲ በተባለ ድርጅት ደርሶብኛል ስላሉት በደል ለኤቢሲ.ስትሪም በዝርዝር ተናግረዋል። ኤማልትራ በሚባል ድርጅት ውስጥ የሮማኒያ ወርኪንግ ፕሮሰስ ቪዛ እንሰጣቸዋለን በሚል ማስታወቂያ ነበረ ወደዚህ ወደ እናንተ ጋር ልንመጣ ያደረገን ኤማልትራ የሚባል ድርጅት ነው። እንኳን ዝም ብዬ ነበር ማልፈው፣ ጓደኛዬ ነው ዲቴል ያብራራልኝ። ከዛ ወደ ተባለበት አድራሻ ስላለው ወደ ተባለበት ቦታ ላይ የተከራዩት ህንጻ ላይ 4 ኪሎ የሚገኘው አምባሳደር ህንጻ ላይ ሙሉ ተከራይተው የሚሰሩበት ቢሮ ሄድን። ስናይ ብዙ የሚያሳምኑ ነገሮች አሉ። ያለውን መረጃ ጠይቅናቸው 56000 ብር ብቻ ከፍለው ሌላውን በዱቤ እንደሚልኩ እዛ ሰርተን እንደምንከፍል 1200 ዩሮ በወር እንደሚሰጡን እና ከ4 ወር እስከ 6 ወር የሚፈጅ ፕሮሰስ እንደሆነ አስረዱን። 56000 ብርን ከፍለን ፕሮሰሱን ጀመርን። ኤማልትራ በሚባል ኤጀንሲ ተበልቼ እሱን ለመናገር ነው የመጣሁት። ማስታወቂያ አይቼ ነበር ወደዛ ድርጅት ሄድኩት እና ስንሄድም አምባሳደር ሞል ነበር 4 ኪሎ በጣም አሳማኝ ነገሮች ነበሩት እና እኔ ሲሄድ በሁለተኛ ዙር ነበር ሄድኩት። በኖርማል 87000 ብር ቪአይፒ 167000 ተብሎ ኖርማል 1200 ደሞዝ ቪአይፒ 2600 ዩሮ ተብሎ 167000 ከፍዬ ነበር የጀመርኩት። ሌላውን እዛ ሄደን እንከፍል ከ4 ወር እስከ 6 ወር ያልቃል እና በዲሊቨሪ ነበር የተባለው። ከዛ ከጊዜ በኋላ 6 ወር ምናምን ሲደርስ ቤቴሌም ታደሰ ጠርታን የድርጅቱ ዋና ይሄ እንትን አይልም በወቅታዊ ባለው የዶላር ግፍ እንትን ብር አንሶኛልና 86300 ጨመሩልኝ አለች። ከዛ በአብዛኞቹ 56000 እና 87 ስለከፈሉ እንደውም እኔ ቪአይፒ ነኝ፣ ስለዚህ ከነሱ እኩል ካደረግሽኝ ምንድነው ጥቅሜ? ስለዚህ የኔ 86300 ቪአይፒ ቅርብኝና ኖርማሉን ይሁን ከነሱ ጋር ኪልኝ አልኳት። ይሄ አይሆንም እና ቪአይፒ ምንድነው ጥቅሙ ስላት እሱ በቃ ተሳስተን ነው ያልነው እንጂ እንኳን ለእናንተ ለዶክተሮቻቸው አይከፈልም 2600 ዩሮ ግን በምንም አትለይም፣ ምንም ላረግልሽ አልችልም አለች። ይሁን ብዬ እኔ ይሄንን ላድረስ እዚህ ደርሼ ብዬ ቤተሰብ ማስተዳዳሪ ስለሆንኩኝ ሞላሁኝ። ለኔ ተስማሚ ሆኖ ያገኘሁት በሰዓቱ ኢኮኖሚካልም ሆነ ከትምህርት ደረጃ አንፃር የሮማኒያ ነበረ። ነገርየው ደግሞ ማለት ጥሩ ሆኖ ያገኘሁት በሰዓቱ ደግሞ አገልግሎቱ የዱቤ አገልግሎት ነበረ። ማለት 25% ከ10% እስከ 25% ባለው ከፍለን ሌላውን እዛ ሄደን ከደሞዛችን ላይ እየሰራን እንደሚቆረጥ ነበር የተነገረንና አማራጮችን ሲጠይቅ 2 አማራጭ አለ አሉኝ። የሮማኒያ ቪአይፒ እና መደበኛ የሚባል እሱ ምንድነው ልዩነቱ? ቪአይፒው ፈጣን ነው ፕላስ የስራ አማራጮች አሉት። መደበኛው ደግሞ የጊዜ እንትኑ ይረዝማል። ያለው የስራ አማራጭም ኮንስትራክሽን ላይ እና የጉልበት ስራ ነው አሉኝ እና እኔ ያው ለዛ መውሰው አይደለም ብዬ ቪአይፒ የሚለውን ነበር እንትን ያልኩኝ። የስራ አማራጮችም ስቶር ኪፐር፣ ሱፐርቫይዘር እንደገና ይሄ ዴሊቨሪ ምናምን ነው አሉኝ። በዚህ ውስጥ ቪአይፒውን መርጬ የገንዘብ አከፋፈሉ 25% ነው አሉኝ። ስንት ነው አጠቃላይ የሚከፍለው ስለ 167000 ብር ትከፍላለህ አሉኝ። ከዛ በኋላ ግን አሁን ላይ ገንዘብ ከሌለህ 83875 ብር ትከፍልና ቀጣይ አክሴፕታንስ ሌተሩ ሲመጣ ደግሞ ግማሹን ትከፍላለህ አሉኝ። ተስማማሁኝ። 83875 ብሩን ከፈልኩ በሰዓቱና የተወሰነ ጊዜ ውል ያስኩኝ። እንደዛ ውል ይዤ ተመለስኩኝ። መሀል አዲስ አበባ ላይ ህጋዊ ፍቃድ አውጥቶ ከ600 በላይ ወጣቶችን ሲዘርፉና ሲያጭበረብሩና
እያጭበረበሩ ያሉ የአዲስ አበባ ማፊያዎች ተዘርፈናል የሚለውን ያው መንግስት እንዲያውቅልን ነው። በብዙ ነገሮች ያው ኢትዮ ኤርስ ወይም ኤም አልትራ ኮንሰልታንሲ በሚል ድርጅት እኔ አሁን ቢያንስ 450 ሺህ ብር ወጪ አድርጌ ወደ ውጭ እንልካቸዋለን በሚል ክፍያ ፈጽም ያለው ይሄ ክፍያ ግን ምንም አልተመለሰልኝም ማለት ነው። ሌሎች ልክ እንደኔ ማለት ነው ክፍለ ሀገር ልጆች አሉ፣ የደሴ ልጆች፣ የሆሳና ልጆች፣ የደብረ ዘይት፣ የአዳማ ልጆች ብዙ ልጆች አሉ። እነሱ እንደውም እየተመላለሱ በቃ መልሱልን በቃ እኛ ወደ ውጭ ካልሄድን እያሉ ይጠይቃሉ። በቃ ሰልችቶት ይተዋል የሚል ነገር አለ አይደል? ብዙም ደግሞ ሰልችቷቸው የተው ልጆች አሉ፣ ብራቸው የተበላ ማለት ነው። ልክ ኤም አልትራ ኮንሰልታንሲ የተለያየ ስሙንም እየቀያየረ በተለያዩ ቢሮዎች ይከፍታል። አሁን ሳፋሪ የሚል ቢሮ አሁን ሰሞኑ ራሱ ከፍተው ሰው ወጣቶችን እያሉ ነው ማለት ነው። እየሸወዱ እየበዘበዙ ነው ያሉት። ተበዳዮቹ እንደሚሉት በዱቤ ወደ ውጭ ሀገራት እንልካለን በሚል በተለያዩ ታዋቂ ሰዎች፣ አርቲስቶችና ቲክቶከሮች የሚነገረውን የድርጅቱን ማስታወቂያ በመመልከት ሂደቱን እንደጀመሩ ነው የሚናገሩት። ጉዳዩ ወደ ውጭ ሀገር እንልካቸዋለን በማለት ዜጎችን ወደ ውጭ ሀገር እንልካቸዋለን በማለት ከ56 እስከ 60 ሺህ ከ56 ሺህ እስከ 700 ሺህ ጉዳዩን እየጨረሰን ነው እያሉ ብር ሰብስቦ አሁን ቢሮ ዘግቶ ደግሞ ተሰውሯል። ከዛ እኛ ትላልቅ ሚዲያዎችን ሲያስተዋውቁ ነበሩ፣ ብዙ ቲክቶከሮች ሲያስተዋውቁ ነበሩ። ሂደቱ በሚጀምርበት ጊዜ በዱቤ በሚል የተዋወቀው ነገር ቀርቶ ለተለያየ የስራ ማስኬጃ በሚል ክፍያዎች ተጠይቆ መከፈሉን የገለጹት ሲሆን በዚህ ድርጅት ከ56 ሺህ እስከ 700 ሺህ ብር የተጭበረበሩ ሰዎች እንዳሉም ነግረውናል። 1200 ዩሮ በሆነ እንደሚሰጡን እና ከ4 ወር እስከ 6 ወር የሚፈጅ ፕሮሰስ እንደሆነ አስረዱን። 56 ሺህ ብርን ከፍለን ፕሮሰሱን ጀመርን። የ4 ወር እና 6 ወር ካለቀ በኋላ ድጋሚ ጠሩንና ባለው ሀገሪቷ የዶላር ግሽበት ምክንያት 86 አካባቢ ክፈሉ ተባልን። 86 ሺህ ማለት ነው። ያ ወቅታዊ ጉዳይ ነው ብለን 6 ወርም የፈጀንበት ፕሮሰስ ስለሆነ እሺ ብለን እንደ ግል ከፈልን። ከዛም በኋላ ጭማሪ የፕሌን ትኬት ልቆረጥላችሁ ከዚህ በኋላ በጣም እየጨመረ የሚሄደው ቡኪንግ ላርግና ይቀመጥላችሁ በሚል ሐሳቤ 57 ሺህ ብር ድጋሚ ተቀበለችን። ከዛም በኋላ የኢንሹራንስም ብላ የኮቴ እያለች በቃ እንደዚህ ሰነድ የሌላቸው ብሮችን ተቀበለችን። ከዛ እንዲያያለን ጃንዋሪ ደረሰ። እንግዲህ ከ10 ወር በኋላ ማለት ነው። ጃንዋሪ ከደረሰ በኋላ 257 ሺህ ብር መክፈል የምትችሉ ከሆነ ፕሮሰሱን በአጭር ጊዜ ውስጥ እጃችሁ ይገባል። አይ መክፈል የማትችሉ ከሆነ ይሄን ብር መክፈል የማትችሉ ከሆነ ግን ሩሲያ ቪዛ እጄ ላይ ያለ እሱ ልስጣችሁ፣ ከአቅሜ በላይ ነው። ምክንያቱም ለእናንተ ስጀምር ሮማንያ ሸንጌ ቪዛ አልነበረችም፣ አሁን ሸንጌ ሆናለች። ሸንጌ ከሆነች በኋላ በጣም ብዙ ኤጀንቶች እየገቡ ኤምባሲውን እያጨናነቁት ስለሆነ ሙሉ ክፍያ ከ7 እስከ 900 ሺህ ብር እየከፈሉ እነሱ ሊሄዱ ስለሆነ እኔ ከአቅሜ በላይ ነው ልችል ላርግላችሁ የምችለው 257 ሺህ ብር ከከፈላችሁ ላይ ጭማሪ እሱን የምትሰጡን ከሆነ ግን ፕሮሰሱን በአጭር ጊዜ ውስጥ ልጨርስላችሁ የሚል ሀሳብ አመጣች። አቅም ከሌላችሁ ግን ሩሲያ እጄ ላይ ያለ ሩሲያ ልውሰዳችሁ አለች። እንግዲህ ያው እኔም ባለኝ ሙያ ያሉኝን እቃዎች ማሽኖች ሸጬ ሰራተኞች በትኜ የተባለው 257 ሺህ ብር ከፈልኩ እና እኛውን ለምሳሌ እኔ ፕሮሰስ ከጀመርኩ 4 አመት ነው የጀመርኩት። መጀመሪያ በሮማንያ ነው የተዋዋልነው። ሮማንያ ትሄዳላችሁ 1 አመት ሙሉ የተመላለስን ክፍያ በቃ 20 ሺህ ብር 25 ሺህ ብር ለዚህ ስራ ማስኬጃ እንደዚህ ምናምን የተባለ ማለት ነው 100 ምናምን ሺህ ይሆናል። ከዛ ይከፈልነው ማለት ነው። ከዛ በኋላ እንደገና ወደ ፖላንድ ነው በቃ ቀይራችኋል ተባለ። ወደ ፖላንድ እንደገና ክፍያ መጨመር አለባችሁ ተባለ። በአጠቃላይ 4 አመት ውስጥ ማለት ነው መጨረሻ ላይ ቤላሩስና ራሽያ ትሄዳላችሁ ተብሎ እኛ ሌላ ከዚህ ከእንትኑ ክፍያ ውጪ ሌላ ወጪዎች እናውጣለን። የጤና ምርመራ በየ3 ወሩ እናደርጋለን። የተለያዩ እንትኖችን ስልጠናዎችን እንወስዳለን። በሴራሚክ በምን እያስከፈሉን ማለት ነው። እዛ የሚፈለገው ይሄ ስራ ነው እየተባለ ማለት ነው። እና መጨረሻ ላይ ምንም ነገር ይኸው ለፋን ከ4 አመት በኋላ ምንም እንደማይሆን አወቅን። ቀስ እያለች ምንድነው ቢሮዎቿን እያጠፋች መምጣት ጀመረች ማለት ነው። አሁን የትኛውን ቢሮ ዝግ ሆኗል ማለት ነው። እኛ የት እንሂድ?
ለፌዴራል ፖሊስ ወንጀል ምርመራ አሳወቅን። ምንም እስካሁን ድረስ መልስ የለም። ለቦሌ ፖሊስ መምሪያ ቼኩን እያስመታን እያስተረጎምን ወደ 60 ምናምን የሚሆኑ ልጆች አስገብተዋል። ሌላም ተጨማሪ ደግሞ የሚገቡም አሉ ማለት ነው። ጉዳያችሁ አልቋል። ስለዚህ ምንድነው ለኤምባሲና ለአንዳንድ ነገሮች 86300 ብር ጨምሩ አለች። ያን ብር ጨመረን። እንግዲህ እንዴት ሊሆን ይችላል ብለን ብዙ ጥያቄ አንስተናል። ግን ጉዳያችሁን እኔ ላይ ጣሉ፣ እኔ አስጨርስላችኋለሁ፣ ችግር የለም። እዚህ ጋር ሪከርዶች አሉ፣ የተቀረጸ ቀረጻዎች አሉ። እኔ አስጨርስላችኋለሁ፣ ምንም ችግር የለም ብላ እንግዲህ ከግማሽ በላይ ከ600 በላይ ሰው ያን ብር ከፈለ። ከዛም በኋላ እንደገና ደግሞ ምንድነው አረገችው? የቲኬት ብር ዶላር እየጨመረ ስለሆነ የቲኬት ብር ቀድማችሁ አስገቡ ተባለ። አስገባን። እንደገና የቲኬት ብር 54000 ምናምን ብር ገባ። እዚህ ጋር አለ ዶክመንቶች፣ ሙሉ ዶክመንቶች አሉ። አስገባን። ከዛ በኋላ ምንድነው አረገችው? እንደገና የኮቴ ክፍል ተባለ። የኤምባሲ ኮቴ 7800 ክፍል ተባለ። እሱንም ከፈለን። ከዛ በኋላ ምንድነው የሚቀራችሁ? አንሹራንስ። ወደ ውጪ ልትሄዱ ስለሆነ አንሹራንስ ያስፈልጋችኋል፣ አንሹራንሱን ክፈሉ ተባለን። አንሹራንስ ከፈለን። ከዛ በኋላ ስንጠብቅ መስከረም 20 ላይ ትሄዳላችሁ፣ በቃ አልቆላችኋል፣ ቪዛ ኮንፈርሜሽን መስከረም 20 ላይ ትሄዳላችሁ፣ አልቆላችኋል ተባለ። ከሮማንያ ቪዛ ኮንፈርሜሽን መጣ። መስከረም ለማሄድ ሁሉም ሰው ቤተሰቡን ተሰናብቶ በቃ አለ ሁሉም ሰው ተዘጋጅቶ በቃ ለማሄድ ተዘጋጀ። ከዛ በኋላ ምንድነው አረገችው? ሁሉንም ሰብስባ እስካሁን ሲሞክር ነበረ፣ አልተሳካም። 250 ሺህ ብር ጨምሩ። ብዙዎች በመጭበርበራቸው ለተለያዩ ኢኮኖሚያዊና ስነልቦናዊ ችግሮችም ተጋልጠዋል። የነበራቸውን ስራ በማቆም ለነገ ተስፋ በመሰነቅ ከተለያዩ ስፍራዎች ገንዘብ ተበድረው ለድርጅቱ የከፈሉት እነጌታውን የአበዳሪዎቻቸውን ገንዘብ መክፈል አለመቻላቸውና ያሰቡት አለመሳካቱ ቅስማቸውን ሰብሯል። 250 ሺህ ብር ጨምር ተባልኩኝ። እኔ የሚጨምረው አቅምም የለኝም ብርም የለኝም። ያም ራሱ ከጓደኞቼ ተበድሬ ነው፣ መሬት አስጄ ነው፣ የአባቴን መሬት አስጄ ነው የከፈልኩት። ሊሄድ ነው ስላልኩ ነው ሰው አበደረኝ። ያ ብር እኮ ይጠይቀኛል፣ ወይ ብሬን መልሱ ወይ ሸኙኝ አልኳቸው። ብር ካልጨመርክ መሸኘት አንችልም እና ብሩስ አግሪመንት የተፈራረምንበት አለ። ብሩን ለመመለስ 3 ወር ነው 30 ማለት 90 ቀናት የስራ 90 ቀናት ይላል ብሩን ለመመለስ። ያን ብር ደግሞ ያን አግሪመንት የተፈራረምክበት ቀን ጠብቅ ብሩ ይመለስልሃል ተባልኩ። ሲጠብቅ የለም ቢሮ ዘግቷል። ከመስከረም 20 ጀምሬ እኔ ክፍለ ሀገር ሄጄ አላውቅም። ምክንያቱም ቤተሰቦቼን ቻው ብዬ ነው የመጣሁት። እዚህ እየዞርኩ ነው ያለሁት። ብዙ እንደኔ ያሉ ጓደኞቼ አዲስ አበባ ላይ እየዞሩ ነው ያሉት። ቤተሰብ ተሰናብቶ መጥቶ ምንም በቃ ምን ብለው ይሄዱ። ራሱን አጠፋ አለ፣ እስከ ቤተሰቡ እስካሁን ያለደ ያለ፣ ውጪ እያደረ ያለ አለ አዲስ አበባ ላይ። እኔም አልሄድኩ እና በጣም የሚያሳዝን ነው። በዚህ ጉዳይ መንግስትም ይወቅልን፣ ህዝብም ለእኛ ድምጽ ይሁንልን። ተዘርፈናል በጣም። እነሱ በሚያገኙን እኛ በማናገኛቸው አፕሊኬሽን እየተጠቀሙ ቴሌግራም ላይ ብቻ አጫጭር ጽሁፎችን ይልኩልናል። አሁን ላይ ግን ያለው ነገር በቃ ሙሉ ለሙሉ ፕሮሰሳችን ፌል እንዳደረገና ብራችንንም ለመመለስ ከአንድ አመት በኋላ መልስላችሁ የምችልበትን ቼክ ልጻፍላችሁ። ይሄንንም ቼክ የምሰጣችሁ ግን በግሩፕ ሆናችሁ 5 ሰው 10 ሰው ሆኖ አንድ ቼክ ይጻፍለታል ማለት ነው። እንደዚህ አይነት አሰራር ዘርግታ ጠበቃ ቀጥራ እንግዲህ እያንገላታችን ነው ያለው። እኔ አሁን ያኑን ላብር ሳመጣ መጀመሪያ ትንሽ ብር በራሴ ነበር ተበድር ያለውኝ። የሰው አይን ማየትም እየቻልኩ አይደለም። በሰው የተመለሰ የበደር ነው ብር እስካለ ድረስ እሱ እንዲመለስልን እኔ ብቻ ሳልሆን ብዙ ልጆች አሉ የተበደሩ ከሰው ተበድረው በአራቱ አቅጣጫ ከፋይናንስ የተበደሩ አሉ። ያን እነዛ ሁላም ወክለን ነው መተን መናገር የፈለግነውና የሁሉንም ተመላሽ ተደርጎልን በሰላም ብንለያይና መልስ እንድትሰጠን እንፈልጋለን። መንግስትም አቤቱታችንን ሰምቶ መልስ እንዲሰጠን እንፈልጋለን። ABC.Stream ይህ ኤማልትራ ኮንሰልታንሲ የተባለውንና በዚህ ልክ ቅሬታ የቀረበበትን ተቋም ህጋዊ እውቅናና የውጭ ስራ ፍቃድ ስምሪት ያለው ስለመሆኑ የስራና ክህሎት ሚኒስቴርን ጠይቋል። ሚኒስቴር መስሪያ ቤቱ ኤማልትራ ኮንሰልታንሲ በሚል ስም ለሚሰራ ተቋም የሰጠው
የውጭ ሀገራት የስራ ስምሪት ፈቃድ አለመኖሩን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑት አቶ አበበ አለሙ ገልጸውልናል። ክሱ ወደ ቀረበበት ተቋም በተደጋጋሚ በመደወል ሀሳብ እንዲሰጡን ያደረግነው ሙከራም አልተሳካም። በጉዳዩ ላይ ማብራሪያ ለመስጠት ፈቃደኛ የሆነ የተቋሙ ኃላፊም ሆነ ተወካይ ሀሳብ ለመቀበል ኢቢሲ ዝግጁ ነው።